የታላቁ ኻሊድ ኢብኑ አልወሊድ ወታደራዊ ስልቶች የታዩበትና ከሙስሊሞች ቁጥር እጥፍ ድርብ የነበሩትን ፋርሶች የደመሰሰበት እንዲሁም በኢራቅ የነበረውን የፋርስ ኢምፓየር መደምሰስ የኢራቅ የመክፈት ዘመቻና ገድሎች እንዲሁም ነህሩ ደም ወይንም የደም ወንዝ በመባል ስለሚታወቀው ዘመቻ በዛሬው ቪዲዮ እናስመለክታችኋለን። ነገር ግን ቪዲዮውን ከመጀመራችን በፊት ቪዲዮውን ላይክ፣ ቻናሉን ደግሞ ሰብስክራይብ በማድረግ እንድትጀምሩ ስንል በአክብሮት እንጠይቃለን። ሙስሊሞች በዛቱ ሰላሲል በመዛርና በወለጃ ጦርነቶች ድል ካደረጉ በኋላ የድል ስሜት ተሰማቸው። የፋርስ ኢምፓየር እየተናወጠ እንደሆነ አሰቡ። ለምን አይሰማቸውም? ፋርሶች በሶስት ጦርነቶች ውስጥ ብቻ ከ90,000 በላይ ተዋጊዎችን አጥተዋል። ይህንን የሰው ኃይልና የትጥቅ ኪሳራ የሚያይ ማንኛውም ሰው ፋርስ ልትፈርስ እንደሆነ ይረዳል። ነገር ግን ኻሊድ ኢብኑ አልወሊድ ይህ እውነት እንዳልሆነ በሚገባ ያውቅ ነበር። ምንም እንኳን ፋርሶች ከባድ ኪሳራ ቢደርስባቸውም ኢምፓየሩ ገና ከመውደቅ የራቀ መሆኑን ተረዳ። ይህች መንግስት እስከ 700,000 ተዋጊዎችን ማሰለፍ የምትችል ነበረች። 90,000 ተዋጊዎችን ማጣት ለታላቋ ፋርስ ከባድ ቢሆንም ገዳይ አልነበረም። ኻሊድ ለወታደሮቹ ይህ የጉዞ መጨረሻ ወይም አጋማሽ እንኳን እንዳልሆነ በማስተማር ወኔያቸውን ይቀሰቅስ ጀመር። በዚያን ጊዜ ኢብኑ አልአስዋ የተባለ የአረብ ንጉስ ነበር። እርሱም በወለጃ ጦርነት ከፋርሶች ጋር ሆኖ ሲዋጋ ልጆቹና አብዛኛው ጦሩ ተገድሎበታል። ኢብኑ አልአስዋ ልክ እንደ እብድ የበቀል ጥማት አነደደው። ወደ ፋርስ ንጉስ ኪስራ በመሄድ ሙስሊሞች የሚዋጉበትን መንገድ በሚገባ ስለሚያውቅ ወገኖቹ ስለሆኑ እንዲያግዘው ጠየቀው። ኻሊድን ለኔ ተወው፣ እገድለዋለሁ። የተወሰኑ የፋርስ ወታደሮችን ብቻ ስጠኝና ጭንቅላቱን ይዤልህ እመጣለሁ አለው። ንጉሱም ወዲያውኑ ተስማማ። በወለጃ ጦርነት ወቅት የነበረው የፋርስ ጦር ለሁለት የተከፈለ ነበር። አንደኛው ክፍል በአንደር ዘገር ስር ሆኖ የተደመሰሰ ሲሆን ሁለተኛው በባህመን ስር የነበረው ግን በጦርነቱ ላይ አልደረሰም ነበር። ባህመን በኤፍራጥስ ወንዝ ዳርቻ ሆኖ የንጉሱን ትዕዛዝ ይጠባበቅ ነበር። በዚያን ጊዜ በፋርስ ቤተ መንግስት ውስጥ ግርግር ተፈጠረ። ንጉስ ኪስራ ላይ መፈንቅለ መንግስት ሙከራ ተደረገ። ኪስራ ባህመን ጀዘዊ ጦሩን ይዞ ወደ ዋና ከተማዋ መዳኢን መጥቶ እንዲጠብቀው አዘዘው። ባህመን 10,000 ተዋጊዎችን ይዞ ወደ ንጉሱ ሄደ። ቀሪውን ጦር ደግሞ ጃባን ለተባለ ምክትሉ ተወለት። ንጉሱ ጃባን ወደ ሂራ ከተማ አቅራቢያ ወደምትገኘው ኡለይስ እንዲሄድና እዚያ ካምፕ ከሰሩ የአረብ ጎሳዎች በኢብኑ አልአስዋ ከሚመሩት ጋር እንዲቀላቀል አዘዘው። የጃባን 50,000 ፋርሶችና የኢብኑ አልአስዋ 20,000 አረቦች ተደባለቁ። በኡለይስ ያለው የጠላት ጦር ከ70,000 በላይ ሆነ። ኻሊድ ኢብኑ አልወሊድ መረጃ እንዲያመጣለት ሙሰና ኢብኑ ሐዲስ አላከ። ሙሰና ሰላዮቹን ማርኮ በመመለስ ስለ ጠላት ብዛትና ዝግጅት ለኻሊድ ነገረው። ኻሊድ ሁኔታው አሳሳቢ መሆኑን ስለተረዳ በየከተማው የተዋቸውን በካዚማ እንዲሁም በኡቡላ የተዋቸውን ጦሮች ሁሉ ወደ ወለጃ እንዲመጡ አዘዘ። ድጋፍ እንደደረሰው ኻሊድ የጃባንን ጦር ሳይመጣ በፊት አረቦቹን ለመምታት ወደ ኡለይስ አመራ። ነገር ግን መጥፎ ዜና ደረሰው። ጃባን ኡለይስ ደርሶ ከኢብኑ አልአስዋ ጋር ተቀላቅሏል። 70,000 የሚሆኑ ከሃዲዎች ተሰልፈው ይጠብቁት ነበር። ሁኔታው ይበልጥ የከፋው ሰላዮቹ ያመጡት መረጃ ነበር። የፋርስ ጦር በኤፍራጥስ ወንዝ ዳርቻ መሸሸጉንና ከጀርባቸው ደግሞ ለከርሰ ምድር መስኖ የሚያገለግል ትልቅ ቦይ መኖሩን ነገሩት። ይህ ማለት ሙስሊሞች እንደቀድሞው በጎን በኩል ዞረው ጠላትን መክበብ አይችሉም። ብቸኛው አማራጭ ፊት ለፊት መጋጠም ነበር። ኻሊድ ጃባን እንደቀደሙት አዛዦች ሳይሆን ወታደራዊ ብልሃት ያለውና የሙስሊሞችን የውጊያ ዘዴ በሚገባ የሚያውቅ መሆኑን ተረዳ። ስለዚህ ጃባን እቅድ እንዲያወጣ ጊዜ ሳይሰጠው ወዲያውኑ ለማጥቃት ወሰነ። ሙስሊሞች ኡለይስ በደረሱበት ዕለት ወዲያውኑ ጥቃት ጀመሩ። በዚያን ጊዜ ፋርሶች ምሳቸውን እያዘጋጁ ነበር። ጃባን ሙስሊሞች ከጉዞ ድካም ለማረፍ እስከ ነገ ይጠብቃሉ ብሎ አስቦ ነበር። ነገር ግን የነብዩ ሰለላሁ ዐለይሂ ወሰለም ሱሐቦች ድካም የማይበግራቸው መሆናቸውን ዘንግቶታል። ፋርሶች ከምግባቸው ላይ ተደናግጠው ተነሱና ሰይፋቸውን መዘዙ። በመሃል ፋርሶች በሁለት በኩል ደግሞ የአረብ ጎሳዎች ተሰለፉ። ኢብኑ አልአስዋ ለልጆቹ በቀል ኻሊድን ለፍልሚያ ጠራው። ኻሊድ ኢብኑ አልወሊድ እንደ ሚሳኤል ተወርውሮ ኢብኑ አልአስዋን ገጠመው። ብዙም ሳይቆይ ጭንቅላቱን ከትከሻው ላይ አነሳው። ኻሊድ በሬሳው ላይ ተቀምጦ ጠላትን በትዕቢት ተመለከተ። የሙስሊሞች ወኔ ሰማይ ነካ። የአረብ ጎሳዎች ግን በአዛዛቸው መገደል ተቆጥተው እንደ አንበሳ መዋጋት ጀመሩ። ኻሊድ ይህ ጦርነት የስልት ሳይሆን የፊት ለፊት የጽናት ውጊያ መሆኑን ስላወቀ ለጦሩ የማጥቃት ትዕዛዝ ሰጠ። ሁለቱም ወገኖች በከፍተኛ ሁኔታ ተጋጠሙ። አረቦቹ ለበቀል ሲሉ በጭካኔ ተዋጉ። ነገር ግን ሙስሊሞች በአላህ ፍቃድ ጸኑ። ጠላት እየደከመ ሲመጣ ኻሊድ በስተጀርባ የነበሩትን ጦሮች ወደፊት እንዲገቡና ጠቅላላ ጥቃት እንዲሰነዝሩ አዘዘ።
ሙስሊሞች የጠላትን አንገት መቅጠፍ ጀመሩ። በሺዎች የሚቆጠሩ ተገደሉ። የጠላት የኋላ ክፍል ይህንን እልቂት ሲያይ መሳሪያውን ጥሎ በስተጀርባቸው ባለው ደረቅ ቦይ በኩል መሸሽ ጀመረ። ኻሊድ የጠላት ሰልፍ መናጋቱን ሲያይ ይበልጥ እንዲያጠቁ አዘዘ። አብዛኛው ጦር በሜዳው ላይ ተረሸነ። ኻሊድ የጠላትን ካምፕ ሲቆጣጠር ምግባቸውን ገና በእሳት ላይ መሆኑን አየ። ሙስሊሞቹ ፋርሶች ትልቅ ግብዣ አዘጋጅተውልናል እያሉ ተሳለቁ። ኻሊድ የሸሹትን እንዲያሳድዱ ፈረሰኞችን ላከ። ብዙ ምርኮኞችንም ይዘው ተመለሱ። ኻሊድ ለፋርሶችና ለአረብ ተከታዮቻቸው ጠንካራ መልእክት ለማስተላለፍ ፈለገ። ሙስሊሞች ለመዝረፍ ሳይሆን የአላህ ሕግ የበላይ ለማድረግ ለንጉሱ ኪስራ ተገቢውን ምላሽ ለመስጠት መምጣታቸውን ማሳየት ፈለገ። ምርኮኞቹ በዚያው ቦይ ውስጥ እንዲገደሉና ቦዩ እንዲከፈት አዘዘ። ደማቸው ከውሃው ጋር ተቀላቅሎ ፈሰሰ። በዚህም ምክንያት ጦርነቱ የደም ወንዝ ጦርነት ተባለ። እዚህ ጋር ኻሊድ ደመኛና ጨካኝ ተብሎ የሚወነጀልበትን ነጥብ እናብራራ። አንዳንዶች በክፋት አንዳንዶች ደግሞ በድንቁርና 70 ሺህ ምርኮኞችን ገድሏል ይላሉ። ይህ ግን ውሸት ነው። ኢብኑ ከሲር ዘገባ ከሆነ የታረዱት ምርኮኞች ከ5000 አይበልጡም። እነርሱም ሙስሊም የሆኑ የኢራቅ ሰዎችን የገደሉና ፋርሶችን በሰው ኃይልና በትጥቅ ሲረዱ የነበሩ ናቸው። በዚያን ጊዜ 18000 ሙስሊሞች እንዴት 70000 ምርኮኞችን ሊይዙ ይችላሉ? ይህ ከአእምሮ በላይ ነው። በውለይስ የነበረው ጠቅላላ ጦር 70000 ነበር። ሁሉም ተማረኩ ማለት ጦርነቱ ላይ ማንም አልተገደለም ማለት ነው። ይህ ደግሞ የማይመስል ነገር ነው። የተገደሉት 5000 ያህሉ በበቀል ለሰሩት ግፍ የታረዱ ናቸው። እስላማዊቷ መንግስት ህግ ያላት ነበረች። ኻሊድ በውለይስ ድል ካደረገ በኋላ አምገሽያ ወደ ተባለች ከተማ አመራ። እዚያም ብዙ የፋርስ መርከቦችን ማረከ። ዝናባማ ወቅት ስለነበር ጦሩን በመርከብ ወደ ሂራ ማጓጓዝ ጀመረ። በመንገድ ላይ የኤፍራጥስ ወንዝ ውሃ በመቀነሱ መርከቦቹ ቆሙ። ፋርሶች ወንዙን በግድብ እንደዘጉት ኻሊድ አወቀ። የሂራው አዛዥ አዛባህ ግድቡን እንዲጠብቅ ልጁን ልኮ ነበር። ኻሊድ የግል ፈረሰኞቹን ይዞ ግድቡን ጠባቂዎች ላይ ጥቃት ሰነዘረ። የአዛባህን ልጅ ገደለው። አዝባህ የልጁን መገደልና የጦርነቱን መደምሰስ ሲሰማ በፍርሃት ተውጦ ሂራን ጥሎ ሸሸ። የሂራ ሰዎች ፋርሶች መሸሻቸውን ሲያዩ በደስታ ለኻሊድ በሩን ከፈቱለት። በጂዚያ ወይም በግብር ስምምነት ስር ገቡ። ብዙዎቹም ሰለሙ። ኻሊድ መሬታቸውንና ንብረታቸውን አልነካባቸውም። በሂራ የነበሩ 4 ምሽጎች መጀመሪያ ለመዋጋት ቢሞክሩም በኋላ ላይ በሰላም ተስማምተው 100,000 ዲናር ከፈሉ። ኻሊድም 1/5ኛውን ለኸሊፋው ልኮ ቀሪውን ለጦሩ አከፋፈለ። የኢራቅ ሰዎች የሙስሊሞችን ፍትህና አዘኔታ ሲመለከቱ ከፋርሶች አገዛዝ ወጥተው ሙስሊሞችን መርዳት ጀመሩ። የፋርስ ግዛት መፈራረስ በዚህ ጀመረ። ከዚህ በኋላ ኻሊድ እንደ ደውመቱል ጀንደልና ፈራድ ያሉ ትልልቅ ጦርነቶችን ማዘጋጀት ጀመረ። አላህ ኻሊድንና አብረውት የነበሩትን ይዘንላቸው። ታሪኩን ከወደዳችሁት ቪዲዮውን ላይክ፣ ቻናሉን ደግሞ ሰብስክራይብ በማድረግ ሐሳብ አስተያየታችሁን ኮሜንት ላይ እንድታስቀምጡልን ስንል በአክብሮት እንጠይቃለን።